ጤና ይስጥልኝ የኔ ወንድም በቅድሚያ ራስዎትን በማስተዋወቅ ለምን እንደመጡ ከየት እንደመጡ ቢገልጹልኝ። ስሜ አረጋኝ ይባላል። አረጋኝ ገብረሚካኤል ይባላለሁ። ከዚህ ከኒውዮርክ ነኝ። እዚህ የመጣሁበት ምክንያት ዛሬ የኢትዮጵያ ጠቅላይ ሚኒስትር አቶ መለስ ዜናዊ እዚህ ኮሎምቢያ ላይ ተጋብዘው ስለሚመጡ እንኳን ደህና መጡ ለማለት ነው የመጣሁት። እዚህ ሰላማዊ ሰልፍ በድጋፍ መልክ ነው የተገኙትና መሰረታዊ ምክንያቱ ምንድነው? ይሄንን ድጋፎቱን ለመግለጽ መሰረታዊ ጉዳዩ ያመጣኝ አገሪቱ ውስጥ ልማትና ሰላም አለ። ይሄንን ሰላምና ልማት በሳቸው መሪነት ስለመጣ ይሄንንም እንኳን ደስ አለዎት ለማለት ነው የመጣሁት። መልካም፣ በጣም አመሰግናለሁ። ጤና ይስጥልኝ የኔ እህት፣ በቅድሚያ ራስዎትን አስተዋውቀው ከየት እንደመጡና ለምን ዓላማ እዚህ ኒውዮርክ አደባባይ ሰላማዊ ሰልፍ በድጋፍ እንደተሰለፉ ገልጹልኝ። ስሜ ቱናል ሚካኤል ይባላል። የመጣሁትም ከዲሲ ነው። እዚህ የተገኘሁት በዛሬው ዕለት በኮሎምቢያ ዩኒቨርሲቲ ጠቅላይ ሚኒስትር መለስ ዜናዊ የሚያቀርቡትን ንግግር በመደገፍ ሀገራችንን በእሳቸው ምክንያት ወይም በኢትዮጵያ ምክንያት እሳቸው ሁለቱም ተነጣጥለው ስለማይታዩ ይህንንን በድጋፍ ለማረጋገጥ ነው የመጣሁት። መልካም። ጠቅላይ ሚኒስትር በዚህ በኮሎምቢያ ዩኒቨርሲቲ ተገኝተው ለሚያደርጉት ንግግር ድጋፍ ለመስጠት እንደመጡ ነው የገለጹልኝና ከድጋፉ በስተጀርባ ለምንድነው መነሻው ይገልጹልኝ። መነሻማ ኢህአዴግ በአሁኑ ሰዓት በኢትዮጵያ የሚያደርጋቸው የኢኮኖሚ እንቅስቃሴዎች በተለያዩ የህዝብ አውታሮች በትምህርት ቤት፣ በጤናው፣ በኢኮኖሚው፣ በንግዱ፣ በእርሻው በተለያዩ ሁኔታዎች ላይ በኢትዮጵያ ላይ ለውጥ ለማምጣት የሚደረገው ርብርብ ስለሚያስደስተኝ። ጤና ይስጥልኝ የኔ ወንድም፣ በቅድሚያ ራስዎትን በማስተዋወቅ ከየት እንደመጡና ለምን ዓላማ እዚህ ሰላማዊ ሰልፍ ላይ እንደተገኙ ቢገልጹልን። እኔ መስፍን ተገኝ ይባላለሁ። የመጣሁት ከኦሃዮ ኮሎምበስ ነው። ይሄ ለሁለተኛ ጊዜ በዚህ ምገኛው። ዛሬ ወደዚህ የመጣሁት ዋና ምክንያቱ ያው ጠቅላይ ሚኒስትር መለስ ዜናዊ በደማቅ አቀባበልና በአክብሮት ለማመስገን ነው። በአክብሮት ወይም ለማድነቅ የተገኘበት ዋናው ምክንያቱ ደግሞ ከምንም ተነስቼ አይደለም። እንደሚታወቀው ሁሉ አንድ ሰው አንድ ቤተሰብ ለማስተዳደር የራሱ የሆነ ሪሶርስ ኢንካም ያስፈልገዋል። ከሌለው ግን ባዶ ነው፣ ምንም ነገር ሊያስተዳድር አይችልም ማለት ነው። ግን እንደሚታወቀው ሁሉ ኢትዮጵያ we are empty pocket እና ያለምንም ነገር የኢትዮጵያን ሕዝብ ለእንደዚህ አይነት ነገር አቻችሎ ማደር ማለት ትልቅ ብሬቭ እና አውትስታንዲንግ ነው ብዬ ገምታለሁ። ብዙ ለውጦች አሉ፣ ብዙ ነገር የተደረጉ ነገሮች አሉ። ሁሉ ጊዜ we never think about negative dialogue መሆን የለብንም። የተሰሩትን መልካም ስራዎችንም ማድነቅ አለብን። ከዚህ በኋላ እኛ ኢትዮጵያን ወደፊት እንጂ ወደ ኋላ የምናየው ነገር ቢኖር ምናልባት የተሳሳትነው ስህተቶቻችንን ለመቅረፍ ብቻ ነው እና I wish a best luck for all Ethiopian እና አመሰግናለሁ። good luck for my president አብሮ ይስጥልኝ። አሜን። ያ ጤና ይስጥልኝ። እኔ አማኑኤል እባላለሁ። አፕስቴት ኒውዮርክ ነው የምኖረው። እዚህ የመጣሁኝ እኔ የኢትዮጵያን በጎነት ማደግ ለማየት በጣም የመመኝ ሰው እንደሆነ የመጠን ጠቅላይ ሚኒስትራችን ኮሎምቢያ ዩኒቨርሲቲ መጥተው ንግግር ለማድረግ በመቻላቸው ያለኝን ድጋፍ ለመግለጽ ነው። ይህ የድጋፍ ሰልፍ መገኘቱ የመጀመሪያ ጊዜዎት ነው? Yes, this is my second. ይህ የሁለተኛ ጊዜ ነው። ይቅርታ፣ ይህ የሁለተኛ ጊዜ ነው ይሄ እና በርግጥ በኢትዮጵያ ውስጥ ያለውን አጠቃላይ የእድገት ጎዳና ሲታይ የነበረብንን የጥንት ችግር እና ገቨርንመንቱ ደግሞ በአሁኑ ጊዜ በተለይ በመጣው 5 ዓመት ጊዜ ውስጥ ያለው የኢኮኖሚክ ፕላን ሲታይ ይህ መንግስት ይህች ሀገር ኢትዮጵያ ይህ ህዝብ ኢትዮጵያዊ ድጋፍ ይገባዋል እና ከዚህ ደግሞ የተሻለ አጋጣሚ ለምን ለመግለጽ። ጤና ይስጥልኝ የኔ እህት፣ በቅድሚያ ራስዎትን አስተዋውቀው ከየት እንደመጡና ለምን ዓላማ እዚህ ሰልፍ ላይ እንደተገኙ ቢገልጹልን። ስሜ ገነት ገብረስላሴ ይባላል። የመጣሁት ከቨርጂኒያ ዲሲ ነው አካባቢ ነው። የመጣሁበትም ምክንያት ያው መንግስታችን በመደገፍ ነው። አፍሪካን ወክሎ በጣም ስላኮራን እሱን በመደገፍ ነው የመጣነው እዚህ አካባቢ እና በጣም ኮርተንበታል፣ በጣም ተደስተናል። ለምንድነው ያሁኑን መንግስት የሚደግፉበት ምክንያት?
ባሁኑ ተጋብዞ በመምጣቱ እንደገና መደግፍበት ብዙ ምክንያቶች አሉ አሁን በዘረዝረው አያልቅም ግን በልማቱም ይሁን በአገሪቷ ለውጥ ይሁን በመንገድ ስራ ይሁን በኢኮኖሚ ዋናው ደግሞ ኢኮኖሚው ከአፍሪካ የሚያድግ ኢኮኖሚ በመጽሔትም ሆነ እዚህ በመጋዚን ላይ እየወጣ ነው አሁን እንደምታውቁ በመላው ዓለም ኢኮኖሚ ወደ እያሽቆለቆለ ነው በዚህ ሰዓት ግን በኢኮኖሚ ደረጃ የኢትዮጵያ ኢኮኖሚ ከፍ ያለ ነው ምናልባት አይታወቅ ይሆናል ህዝቡ በኢኮኖሚ ደረጃ ግን ከፍ ያለ በመምጣቱ በሚያደርገው ልማት ተቀላላ እደግፋለሁ በጣም ያሳዝኑኛል በጣም አዝናለሁ ከማዘንም አልፎ በጣም አፍራለሁ ለነሱ ምክንያቱም በየትኛውም ዓለም ላይ መቃወም መደገፍ መብት ነው ጥያቄ የለውም ግን እንዲህ አይነት የሃያል ምርጥ የሃያላን መሪዎች በተጋበዙበት ኮሎምቢያ ዩኒቨርሲቲ ዝግጅት ላይ ኢትዮጵያን አልፎም አፍሪካን ወክለው ጠቅላይ ሚኒስትር መለስ ዜናዊ እንዲገኙ ሲጋበዙ የዓለም መሪዎችና ፕሮፌሰሮች ዶክተሮች ምሁራኖች በጠቅላይ ሚኒስትር መለስ ዜናዊ ጭንቅላት አምነው ተማምነው የተጋበዙበት ቦታ ላይ ለነዚህም ለተቃዋሚዎቹ ኩራትና ክብር ነበረ ሌላውን አጀንዳቸውን ወደ ኋላ አድርገው በሀገርና በህዝብ ጉዳይ ላይ ግን ከኛ ጋር አብረው መቆም ሲገባቸው ለመቃላት ያጥረኛል ለመግለጽ ከማፈርና ከማዘን በስተቀርና በተቃዋሚነት 10 እና 15 ግለሰቦች እዛጋ ሆነው ሲጮሁ ሳይ በእውነት በጣም ነው ማዝነው ምናልባት ወደፊት ሪግሬት ያረጋቸዋል ብዬ ኤክስፔክት አረጋለሁ ምንም ማድረግ አይቻልም ኢትዮጵያ እኔ ከ25 አመት በኋላ ያለፈው አመት ሄጄ ነበር ፍጹም ማቃት ኢትዮጵያ አይደለችም በሁሉም ዘርፍ ያሉ ለውጦች በከተማም በገጠር አካባቢ ዞር ያለው ተከዜና አይቻለሁ ግልገል ግቤና አይቻለሁ መንገዶች ግንባታ የሃይድሮኤሌክትሪክ ዳም የጤና የትምህርት የኮሌጆች መስፋፋት የኑሮ ሁናቴ ለውጥ ሲመለከቱ ተስፋ የሚሰጥ ነው ያቺ ምናቃት ኢትዮጵያ ሁላችን ያሰደደች ሀገር አይደለችም እንደውም ዛሬ በተቃራኒ ወደ ሀገር ቤት ለመመለስ እያሰበ ነው ሁሉም ሰው እንደዛ እያሰበ ነውና በድህነት ቅነሳ የችግራችን ሁሉ ምንጭ ድህነት ነው ብለን ስለምናምን በዚህ ጉዳይ ላይ ያድግና ጠቅላይ ሚኒስትር መለስ ዜናዊ የሚሰጡት አመራር ሊደገፍ ይገባዋል አንዳንድ ሰዎች ይህንን ገት አቅጣጫ ለማሳት የሚጠነሱዋቸውን ሴራዎች ለመቃወም ነው የመጣ ነው እንደምታየው ወደዛ አካባቢ ተቃዋሚ ነን የሚሉ ኢትዮጵያን ነባራዊና ፍጹም የረሱ ሰዎች የሚነዛቸውን ፍጹም በሬ ወለደ ፕሮፓጋንዳ ለዓለም ህብረተሰብ ለማሳየት ነው እዚህ የመጣ ነው አመሰግናለሁ ይቀጥል ከፊት ሆኖ ይምራን እኛ እንከተለው ከበለጋ ጋር ጉዞ አልጠገብንምና አሁንም ይቀጥል ይምራን እንደገና ይላል ያ ዘፈኔ ሰምተው ይል እንደ ያተሳየ በጣም አመሰግናለሁ